አስርቱን ትእዛዛት ከአምላክ የተቀበለው ማን ነው? ሀ ያዕቆብ፣ ለ አብርሃም፣ አምሩሃ ሙሴ፣ መ ኢሳይያስ። ትክክለኛው መልስ አምሩሃ ሙሴ። የእስራኤልን ሕዝብ ነፃ እንዲያወጣ በአምላክ የተመረጠው ሰው ማን ነው? ሀ ዮሴፍ፣ ለ አብርሃም፣ አምሩሃ ሳሙኤል፣ መ ሙሴ። ትክክለኛው መልስ መ ሙሴ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀበት ወንዝ ምን ይባላል? ሀ ዮርዳኖስ፣ ለ የገሊላ ወንዝ፣ አምሩሃ የአባይ ወንዝ፣ መ የኤፍራጥስ ወንዝ። ትክክለኛው መልስ ሀ ዮርዳኖስ። ከሐዋርያቶች ውስጥ ከጌታ ጋር በባህር ላይ የተራመደው ማን ነው? ሀ ማቴዎስ፣ ለ ጴጥሮስ፣ አምሩሃ ዮሐንስ፣ መ ስምዖን። ትክክለኛው መልስ ለ ጴጥሮስ። ጥያቄ ቁጥር 1 ኢየሱስ የተወለደው የት ነው? ኢየሩሳሌም ነው? ቤተልሔም፣ ናዝሬት ወይስ ቃና? ኢየሱስ የተወለደው በቤተልሔም ነው። ጥያቄ ቁጥር 2 ሰብአ ሰገልን ኢየሱስ ወደ ተወለደበት ስፍራ ሲመራቸው የነበረው ምን ነበር? ካርታ፣ መልአክ፣ ኮከብ ወይስ ሕልም? መልሱ ኮከብ የሚለው ነው። ጥያቄ ቁጥር አስርቱን ትእዛዛት ከአምላክ የተቀበለው ማን ነው? ሀ ያዕቆብ፣ ለ አብርሃም፣ አምሩሃ ሙሴ፣ መ ኢሳይያስ። ትክክለኛው መልስ አምሩሃ ሙሴ። የእስራኤልን ሕዝብ ነፃ እንዲያወጣ በአምላክ የተመረጠው ሰው ማን ነው? ሀ ዮሴፍ፣ ለ አብርሃም፣ አምሩሃ ሳሙኤል፣ መ ሙሴ። ትክክለኛው መልስ መ ሙሴ። ጌታችን